ይብዛልህ እኔ ልጅ እንደምን አለህልኝ? እንዴት ሰነበትክ? እግዚአብሔር ይመስገን። እንዴት ሰነበቱ? ሁሉ ሰላም? እንዴት ነው ጤናዎትን? ከሆስፒታል ወጡ ወይ? እንዴት ነው? ሆስፒታል ውስጥ ነኝ ያለው ምስጢርዬ። ግን ተሽሎታል አሁን? ክብሩ ይስፋ ለመድኃኔዓለም ክርስቶስ ለፈጣሪ ሰማያት ወምድር እሷን ድንግልን ለፈጠረ መድኃኒታችን ፈጠረ አምላክ ክብረ ምስጋና ይግባው። አሜን አሜን። አባዬ እዚህ ሁሉ ሰላም ነው፣ ደህና ነን፣ እግዚአብሔር ይመስገን። አንተ እንዴት ነህ? ደህና ነኝ አባዬ፣ ሁሉ ሰላም ነው፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። አገር ዝናብ አለ፣ ዳመና አለ፣ ተስፋ አለ፣ ጥሩ አየር አለ። ንገረኝ እስቲ። አዎ ደመናው በጣም ደስ በሚል ሁኔታ ሄድኩ መጣሁ እያለ ነው። ሙቀቱ ሰሞኑን በጣም አይሎ ነበር። አሁን በሰሞን ግና ከሰኞ ጀምሮ ደመናውም እየዞረ ነው። አሁን ራሱ በጣም ደመና አለው፣ አየሩም እየቀዘቀዘ ነው። በጣም ጥሩ የሆነ አየር ነው ያለ አባዬ። እሰይ 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 እሰይ። እንግዲህ ይሄ የህዝቡን ሁኔታ ነው የጠየቅኩ። ቀጥዬ ደግሞ ስለ ገዳሙ ልጠይቅህ ነው። የገዳሙ የእኔ ያንተ የአቡነ ሊባኖስ ሀሳብ የተሳሰረ ነው። ምንም ልዩነት የለው። እንዴት ነው ክርስትና ቤቱ ደረጃው ተሰራ? አዎ አባዬ ክርስትና ቤቱ ደረጃው ተሰርቷል። ደወል ቤቱ ኮሎኖችም ተለስነዋልኝ። አሁን የሚቀር ከላይ ያው መስቀል ብቻ ነው እንጂ ከላይ የሚቀር ሌላው ሁሉ ነገር እየተጠናቀቀ ነው። ምን በድየው ነው? ምን አድርጌው ነው? መስጊድ አይደል? የቤተ ክርስቲያን ህንጻ ሰርቶ ያለ መስቀል ይተወዋል? እንዴት ያለ ሰው ነው? እንዴት ያለ ሰው ነው? የሚገርመው ዛሬ ራሱ እዛው እኔ ትምህርት ቤት ቆላ ድባ እንዳደርኩኝ በዚህው ነበር መጥቼ የንታ እዛው አብረን ቁመን የንታ ደውለው ለሰይፈ እባክህ ደንበኛ የሆነውን መስቀል በሰው ቁመት ከፍ ያለውን መስቀል አይተህ እባክህ ቶሎ ብለህ ሰርተህ አጠናቅልኝ በቅዱስ ገብርኤል ስም ተማጸንልኝ ብለውኛል ብለው ደውለው ነገሩት። አይ ችግር የለውም ሁሉን ነገር አዘጋጅቻለሁ፣ አሁን መስቀሉንም እያስፈየድኩት ነው፣ በቃ አሰርቸዋለሁ ብሏልኝ። ውሃም የለም እንደዚህ ውሃም የለም ብለው ነግረውታል። ውሃውንም አስገባለሁ ብሏልኝ። ውሃ አልቋልኝ። አሁን ዛሬ ጧት ትንሽ እየነ ያጠጣነ እንጂ አልቋልኝ ውሃው። አይ ልረግመው ነው። ይሄን ያህል ለውሃ ይሄን ያህል ወጪ እኮ አስከተለብኝ። ውሃ ዝም ብሎ ተስቦ አይመጣም። ስንት ገንዘብ ተከፍሎ ነው፣ ስንት ሺህ ብር እንደሚከፍል አላውቅም። እንዲህ አድርጎ ውሃ ተኖ እስከሚያልቅ ድረስ እንደዚህ ያደረገኝ። በገንዘብ አልጎዳሁትም። በተነጋገርነው ገንዘብ ምንም ያጎደልኩበት ነገር የለም። ምን አድርጌው ነው? እንዲያው እውነቱ የዶሉን መስቀል እንዴት ያለ መስቀል መስጊድ አረገው፣ የእስላም መስጊድ አረገው። እንዳረግመው ደግሞ ብዙ ወደፊት አስቤያለሁኝ፣ አሰራዋለሁኝ እና ተማጸኑልኝ፣ ለምኑልኝ። እሺ አባዬ ችግር የለም። እንደውም የሚገርመው አሁን ራሱ እኔ ምሳ በልቼ ተመልሼ ሄጄ ጭልል ባለ በጣም ደስ ነው የሚል እዛው ገዳሙ ዋርካው ስር ሁኜ ነው እያናገርኩት ያለው። ለሱ ልደውል ብዬ ነው፣ እደውልለታለሁ አባዬ። እሺ እግዚአብሔር እንግዲህ ከኔ የምታገኘው ከጻድቁ የምታገኘው በረከት ከኔ ምርቃን የኔ ምርቃን ጻድቁ ተቀብለው ከፈጣሪያቸው አቅርበው ለአንተ በረከት ማደል ብቻ ነው። ያ ደግሞ ማንኛውም ከሚከፈልህ ማንኛውም የምጠብቀው በላይ ሁሉን የሚያሳካልህ ምርቃን ነው። ተባረክ ልጄ። አሜን አሜን። ደህና ሁን። አሜን። መልካም ጾም፣
በጾሙ በጸሎቱ በስግደቱ ለከ ኃይል ወለከ ጽን ብላችሁ በረከተ ትንሣኤውን ያድላችሁ። ደህና ሁንልኝ። አሜን። አባዬ ሰላም ይሁኑ። ምሕረቱን ይስጥዎት። አይዞት አባቴ። አሜን። ዛሬ ወይ ነገ እወጣለሁ። እሰይ ደስ ይላል። ፋናም እንዲያው እዛ ሆስፒታል ሆኑብኝ ምስጢረ እኔም በጣም አሁንስ እየተጨነኩኝ ነው እያለችኝ ነበረ። አሁን ግን ያው ደስ ብሎኛል ተሽሏቸዋል እያለችኝ ነው። ለሷም ደስ ይበላት። እስኪ በሰላም ይውጡልን አባቴ። ስላሴ ይመስገን። ደህና ሁን። እሺ አባዬ። እሺ ቻው። እሺ